አሁን እንዳዘጋው መታለ ቀጥል ሲሆን እንዳዘጋው። ኦኬ እስኪ አሁን ይሰማል? ከስር ይሰማል? የቃልን ዝግ ነው አካውንት። ኦኬ እሺ። ያ እንግዲህ ምንድነው እስካሁን በተከታታይ እያየነ ያለው ትምህርት የሙስሊሞች አምላክ ያው የሚታይ የሚዳሰስ ስለሆነ ይህ አምላክ ያሉትን አካላቶች ክፍል አካላቶችን ያጸድቃሉ። አሁን እያመኑ ነው። በግልጽ አላህ አለኝ ያለውን አካል በሙሉ እናጸድቃለን ብለው ይናገራሉ። ያ ያለው አካል ደግሞ ምንድነው የሚታይና ቦታ የሚይዝ ከመሆኑ አንጻር በዚህ ላይ ተመርኩዘን ብዙ ጥያቄዎች አሉን ማለት ነው። ይህንን ነው እየጠየቅን ያለ ነው። መንፈስ ካልሆነ የሚታይ ከሆነ በአንድ ቦታ ደግሞ ተገድቦ ያለ ልክ ግራና ቀኝ የሚባል አቅጣጫ ካለው ብዙ ጥያቄዎች ይመጣሉ ማለት ነው። ለዛ ነው ዛሬ ጣቱን ይዘን የገባ ነው። ጣት የሚለውን ቶፒክ ይዘን የገባ ነው። ምክንያቱም ቅድም የተናገረው አላህ ጣቶች ምንድን ነው ገዝሽ ያለ ነገር አሁን ተከፍተሃል። ቀጥል። ስትቋረጥ ነው። እሺ 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 ሚዩት ሆኗል። ኦኬ በደንብ አስተውሉ። አላህ እኛ ፍጡር ነው ብለን ነው የምናስበው የምናምነውም። ምክንያቱም የፍጡራን ባህሪ ስለያዘ ባለፈውም እንዳሳየዋችሁ አንድ አካል የሚታይ የሚሄድ የሚመጣ ሆኖ እሱም ደግሞ በባህሪው በደንብ አስተውሉ፣ በባህሪው ፓርቲሽኖች ካሉት ያ ፓርቲሽኑ ሊከፋፈል ሊለያይ የሚችል ነው። ይሄ ደግሞ ለአደጋም የተጋለጠ ነው። የሚለያይ የሚከፋፈል ሁሉ ደግሞ ለመበስበስም ለአደጋም ተጋላጭ ነው። ይሄ ደግሞ የፍጡራን ባህሪ ነው የሚል ነው አርጉመንታችን። ሰማለሁ አልቆሴ ትሰማለህ፣ ግን ለምን አንዴ አታስተናግዱኝም እባካችሁ? ኦኬ ምንድን ነው ብለህ ነው የምታምነው አንተ? አላህ ጣቶች አሉት ብለህ ታምናለህ? አሁን እኔ እስልምና ላይ ብዙ እውቀት የለኝም። ገብቶሃል አይደለ? ለምን በጣም ብዙ የእስልምና ላይ እውቀት ያላቸው አሉ። ለምን ከነሱ ጋር አትጠያየቅም? ለምን እነሱን አትጠያየቅም? እስልምና ላይ እውቀት ያላቸውን አየን እኮ አልተገለጠም ብለው መልሰው ወጥተውልናል። ባለፈው ጅብሪል እንኳን ደህና መጣህ። እስልምና ላይ በጣም የሚያውቁት የተባሉት ኡስታዝ አልተገለጠም ብለዋል። ዛሴት የምታውቁትን ለመመለስ ብቻ ነው፣ ሌላ ወሬ አንፈልግም። መልስ ያላችሁ አምላካችሁን ዲፌንድ ማድረግ የምችሉ ስለ አምላካችሁ ማስረዳት የምችሉ ነው የምንፈልገው። ጅብሪል ጅብሪል ይሰማል? ይሰማ። እንኳን ደህና መጣ። እንኳን ደህና መጣ። ኔትወርክ ጥሩ አለ። እሺ ነጂያ ሰላም እፎይ፣ እንኳን ደህና መጣሽ። እንኳን ደህና ቆየህ። መልካም። አላህ አካላት አሉት ብለሽ ታምኛለሽ? የለውም። ኦኬ የና ያለው አላህ ከአርሽ በላይ። ኦኬ ከአርሽ በላይ ምኑ ነው ያለው? ማለት አካላ እጅ እንደዚህ የለውም? የለውም። አላህ አይታይም። ኦኬ ወደፊትም አይታይም? አዎ ምናልባት የመጨረሻው ዘመን ላይ። ኦኬ ጥያቄ ነበረኝ። ጠይቂያለሽ? እሺ ከአርሽ በላይ ነው ያለው። የመጨረሻው ዘመን ላይ ሊታይ ይችላል። እሺ እጅ እግር ምናምን የለውም? ያንቺ አለ? የለውም። ኦኬ እጅ እግር አለው የሚሉትስ? እሱ የዛኔ እያስረዳት ነበረ እሱ ማለት ነው። እጅ እግር አለው የሚለውን እያስረዳት አንተ አላዳመጥኩም በሰዓቱ። ኦኬ ምን ነበረ? የለውም ሊለይ ነበር ነው አለው ሊለይ? አስረድቶታል እኮ ሲጀመር እኮ አስረድቶታል። ተሸንፎ ነው እኮ ወጣው። ተረጋጋ። ምን ብሎ ነው ሊያስረዳኝ የነበረው? አንተ እኮ አልተቀበልኩም አለው ሲልክ በቃ ነው ያልኩህ። የዛኔ እኔ
እየተከታተልኩ ነበረ። ሙሉ እንትኑን ላይቭ ላይ ነበርኩ። አንቺስ አለው ነው የለውም ነው ያቺ የለውም የምትለውን ብቻ ነው አንተ የፈለከው በሰዓቱ እንጂ ለምንድን ነው እንደዛ የሚለውን እኮ አልጠየቅም እኮ። አለው ነው የምትይው አንቺ፣ የለውም ነው የምትይው። እሺ የለውም። ስለዚህ እንደዛ ያለበት ምክንያት አለው እሱ ማለት ነው። ፕሊስ ስለሱ ታዩና አሁን አንቺ አላህ እጅ እግር አለው ነው የለውም ነው የምትይው? የሚኖርበት ቦታ አለ የለውም? የሚኖርበት ቦታ አለ የለውም። ደስ ይላል። አምላክሽ የሆነ ቦታ ላይ ይኖረዋል፣ የሆነ ቦታ ላይ ይኖረዋል። ደማ እዛ ከስትሸነፍ ነው። ፕሊስ መሐመድ አትጩ፣ ሴጣን እንደያዘው አትጩ። ቀጥይ። ይኸውልህ አዳምጠኝ። እሱ ያለው እሱ ይሮጣልም እጃለሁ የሚያለው ኖ እያስረዳሁህ ነው። አዳምጠኝ፣ እያስረዳሁህ ነው። እንደዛ የሚለው ፖይንት ላይ ማለት ነው። እናንተ እኔን ስትቀርቡኝ በዚህ ልክ ቀርባችኋለሁ ለማለት ስለ እጅ እግር ነው የጠየቅኩሽ። እንደዛ ያለው እንጂ ነጃት ስለ እጅ እግር ያውልሽው መሮጡ ከሆነ ዋብያ እንደመሆንሽ በስንሱማ ይሮጣል፣ መሮጡም ያላህ ባህሪ ነው ብለው ሙፈሲሮች አትከራከሪኛ። አዳምጪ። እኔ መረጃውን ሰጥቻ ሳይሻለሁ እንደዛ የሚል መረጃ አምጣ። ምን አላ እንደሚሮጥ ነው? አይ መረጃ አምጣ። ከየትኛው ከቁርአን ነው ከየትኛው ሀዲስ ነው እንደዛ የሚለው? ሀዲስ ላይ ኡስታዝሽም እኮ ስለሚያውቀው ነው። አዎ ይሮጣል ብሎ የመለሰው እሱን ተይና፣ አሁን ሩጫው ይሮጣል ያለው እኔን ስትጠጉ አዳምጠኛ። አንተ ብቻ አይደለም አዳምጪ። በቃ ተረጋጊ። ሩጫ ፕሊስ አዳምጪ። አሁን ሩጫ ላይ አይደለንም። አላህ ይሮጥ፣ እኛ ምን አገባን? ስለ ሩጫው አይደለም አሁን ያለንበት ፖይንት። እሱ ደግሞ ገባበታለሁ። ስገባበት ትመጪና ትጠይቅኛለሽ። አሁን ቶፒካችን ጣቱ ላይ ነው። ሩጫውም ከሆነ በሊቃውንቶች ዘንድ እንዴት ይሮጣል አልተገለጠም። ይሮጣል ወይ? በሚገባ ይሮጣል። ነቢያችን ነግሮናል፣ ይሮጣል ብሎናል። እኛ አንድ ገንዘብ ስንቀርበው እሱ በሩጫ ወደኛ ይቀርበናል በስንሱማ ብለዋል። ሩጫው ስንሱማ ነው፣ እሱም ደግሞ ባህሪው ነው። መሮጥ ባህሪው ነው። እንዴት ው ግን ቤላ ኬፍ ነው ብለው አስቀምጠውታል። እሱን ለጊዜው ቶፒካችን ስላልሆነ ያዝናጋውና የአላህ እጅ ላይ ብቻ አውሪ። የአላህ እጅ ላይ አለው ነው የለውም ነው የምትይው አንቺ? ጥያቄ አለኝ። ጥያቄ ልጠይቅ ነው የገባሁት። መጀመሪያ አዳምጠኝ። አሁን ከኛ ጋር አይደለም እፎይ ስማኝ፣ ከኛ ጋር አይደለም የምትወያየው፣ ከነ ኢምራን ጋር ከነሱ ጋር ተወያይ። እኛ ምንም አናውቅም። መልሻለሽ አመልሽም። እሺ በቃ ካላወቅሽ ታዲያ ተማሪ። አንዳንዴ አላህ አካላት አለው፣ አንዳንዴ የለውም። ያኛውም ኡስታዝ ምንድን ነው ያለው? እግር አለው የለውም? አለው። እጅ አለው የለውም? አለው። ባት አለው የለውም? አለው። ታፋስ የለውም? በቃ ቻው፣ በቃ ቻው። ከስር ሆነሽ ተማሪ። የተወሰነ አካላቶች አሉት። በነቢያት የተሰበከ ነው ብሎ የሚያምን አካል ስንት አካል የዘረዘረልኝ? ስንት ነው አምላክ አካል ያለው ስለው፣ አንተ የጠቀስካቸው እኮ ነው የጠቀስኩት። ስንት ነው እኮ አንተ የጠቀስካቸው ናቸው ያሉት። ጭንቅላት አለው? አይ አልተገለጸም። እግራ እንትን ታፍ አለው? አልተገለጸም። ከ124 ሺህ መልእክተኞችና ነቢያቶች ረሱሎች መጥተዋል ብለው የሚያምኑ እግር ነው ነግረውን የሄዱት። የነቢያት አስተምሮ ብሎ እግር ነው የሚያመልከው። ጭንቅላት ይኑረው አይኑረው፣ ይሄ ሁሉ ነቢያቶችና የሁሉ መልእክተኞች ጭንቅላት ይኑረው አይኑረው አምላካችንን አልነገሩንም ማለት በራሱ ስድብ ነው። እግር ነው የነገሩ። ተረጋግተህ አውራ አንተ። አዳም ተረጋጋ። ከ124 ሺህ ምናምን አካባቢ በእያንዳንዱ ጎሳ ቋንቋ መልእክተኛ ልከናል። ተረጋግተህ አውራ እንጂ አባክ አንዴ ስድቡን ያዛርገውና በእያንዳንዱ መልእክተኞች ቋንቋ በጎሳቸው ልከናል ተብሎ የተነገረው ግን ምንድን ነው? እግር አለው፣ ባት አለው፣ እጅ አለው፣ ጭንቅላት ይኑረው አይኑረው አናቅም፣ ወገብ አለው፣ ሆድ ይኑረው አይኑረው አናቅም፣ አንገት ይኑረው አይኑረው አናቅም፣ ብልት ይኑረው አይኑረው አናቅም። ይሄ መልስ ሊሆን አይችልም። ኤኒዌይስ ግን ወደ ቶፒኩ እንመለስና አሁንም አላህ ሁለት ቀኝና ግራ እጅ ካለው አትሊስት ሁለት እጅ አለው። ፕሊስ አንዴ በተጻፈው መሰረት ስርዓት ይዘውራ ላስወርድ ነው። አትረብሽ። ሐዲስ ስድብ ከመሰለ እኔ ምንም ላደርግ አልችልም። ሁለት ቀኝ እጅና ግራ እጅ ካለው አትሊስት ሁለት እጅ አለው።
እኔም ሁለት እጅ አለኝ፣ በቁጥር እንመሳሰላለን። ግራና ቀኝ በሚለው ዳይሬክሽን ተሰጠው። አቅጣጫ የሚሰጠው ነገር ሁሉ ሉክ ግራና ቀኝ ተብሎ ከተነገረለት እሱ ደግሞ ፍጡር ነው። በወዲህ ቀኝ በወዲህ ግራ ተብሎ ከተነገረለት የሚያካብበው ነገር አለ ማለት ነው። የሚያዋስነው ነገር አለ ማለት ነው። ያ ነገር ደግሞ የሚታይ ከሆነ ስኮፕራል ነው ማለት ነው። አደርበኝ አትቸኩል። ደግሞ ካነሳ አስወርደው። ከስር በጣም ብዙ ሙስሊሞች አሉ። ስለዚህ ይህ አካል የፍጡር ባህሪ ነው እያልን ነው። አሁን ጣቶቹ ስንት ናቸው? በቁጥር ከተመሳሰል ነው። እኔም ሁለት እጅ አለኝ፣ እሱም ሁለት እጅ አለው። እኔም መዳፍ አለኝ፣ እሱም መዳፍ አለው። እኔ ግራና ቀኝ አለኝ፣ እሱም ግራና ቀኝ አለው። ኦልሬዲ ተመሳስለናል። አይመሳሰልም ብትሉም እጁ ስንት ጣት አለው? አሁን ደግሞ ጋይድ አሁን ማሄር ነበር ሲረብሽ ነበረው ነው። ማንኛው ነው? አልሙሂም ቀጥል። እንኳን ደህና መጣ። ሰላም፣ እንኳን ደህና መጣ። ሙዩት አታርጉኝ። እኔ ነው የምታወራው ማለት ነው። ማሂር አንዴ አንተ ሚውት አድርገው። አካውንት እየቀየርክ ትመጣለህ። አንተ በጣም አስቸጋሪ ሰው ነህ። አልሙሚን ስለተንቀዠቀዠ ይቀጥል። እሺ አሁን እኔ ጥያቄ ልጠይቅ ነው። ስለ አምላካችን ነው ራሴ። አላህ ስንት ጣት ነው ያለው? አልታዘዝንም ማለት ምን ማለት ነው? እና ስንት እጅ አለው? ስንት እግር አለው? ስንት አፍ አለው ብሎ አልታዘዝንም። እኛ ምንድነው ስለመታዘዝ ነው? ከልብ ወለዳችን በቁርአን አልተነገረንማ። በቁርአን የተነገረንም ብቻ ነው። እኛ ከልብ ወለዳችን እያመጣን ወይንም 1 2 3 ብለን አናምንም በፈጣሪያችን ላይ ማለት ነው። አላህ ነው ያለው። ፎቅ ነው። ፎቅ ምን? የምን ፎቅ? የትኛው ፎቅ ላይ? ፋውቅ ምንድነው? ፋውቅ አረበኛ ቃል ነው። እፎይ ከላይ ማለት ነው። ተረጋጋ። ቆይና በጣም ስቃል። ቆይ አሁን ፎቅ የምትለውን ከአረብኛ ከቁርአን ላይ ያሳየኝ እስኪ። ከቁርአን ላይ ያሳየኝ። ምን ፎቅ የምትለዋን ቁርአንህ ላይ ያሳየኝ። ፎቅ አይደለም ፋውቅ። አሁን አሳየኝ ፕሊስ። ቁርአን ላይ እችን ቃል አሳየኝ። በቁርአን ላይ የምትቀርነው አለል አርሽ ስተዋ ነው። አልጠየቅኩህም። እኔ እንደዛ ብዬ አልጠየቅኩህም። ግን ስማ ፕሊስ፣ ለምን ሽፍታ ላታመልጭኝ፣ አታሯሩጭኛል። አትሮጥ። አሁን ቆይ ልታመጣ ትችላለህ? እኮ ላስተምርህ ነው የገባሁት። ልታመጣ ትችላለህ ወይ? ፋውቅ ነው ከላይ ነው እኮ። አምጣዋ ማስረጃውን። ወይ እሺ፣ ይኸው ልንገርህ፣ ላስረዳህ። ፈጣሪ ለምሳሌ ከላይ ስትል ጭንቅላቴ ላይ ነው ማን ነው ጭንቅላቴ ላይ የሚኖረው? ወይንም ደግሞ ፀጉር ነው የሚኖረው? አረበኛ ነው ይሄ። አረበኛ አሁን ማስረጃው አረበኛ ስለሆነ አንድ ማስረጃ ከቁርአን ላይ እንደዛ የሚል እሺ፣ ግለጥ። እሺ፣ ልግላሳይ። ኦልራይት። እሺ፣ ምን ላይ ይከፈትልህ? አውጣ። ምን ላይ ይከፈት? አርህማኑ አለል አርሽ ስተዋ ያለውን ክፈት። አልጠየቅኩህም። እኔ አርህማኑ አለል አርሽ ስተዋ የሚለውን አልጠየቅኩህም። እዛ ላይ ነው የምታገኘው። ኖ፣ እዛ ላይ ፎቅ የሚል የለም። ፎቅ አይደለም ፋውቅ በል። እሺ፣ አሳየኝ። ጥቀስ። ለምን ትስቃለህ? መረጃውን አንጣ። ከ114ቱ ምዕራፍ ውስጥ አንተ ካመጣ አይወንደር ትስቃለህ። ወጣት መስለህ እያሳከይፈ ነው። ግንጭልህን አስረዝመ ገጠር የሚረበው ያን ነው መስለኝ። ከነብይ ስለተቀበልካ ስድቡን በኪስ ያዘውና ማስረጃ ልታመጣ ትችላለህ። ስንት ዓመት እድሜህ? ምን ሚስትን ልድርልኝ ነው እንዴ? ማለት በእስልምና ሚስትን መለዋወጥ ስለሚቻል። ኤኒዌይስ በደንብ አስተውሉ። ፋይዛን አህባሿ ልንድርህ ስለሆነ አዳምጠ። በደንብ አዳምጡ። እባክህ እንደ ጅላት ስለቆይ ተረጋጋ። ፕሊስ፣ ቀጣይ ትወርዳለህ። ኦኬ፣ መረጃ ማምጣትና ማውራት ትችላለህ ወይንስ አትችልም? አላህ አካላት አሉት ብለህ አላህ እግር እጅ አለው ብለህ ተረጋጋ። በእናትህ አላህ እጅ እግር አሉት ብለህ ታምናለህ? ኧረ ምንድን ነው የምታወራው? ቆይ ተረጋጋ።
ኦኬ እሺ ቴንክ ዩ በቁርአንና በሐዲስ ቴንክ ዩ። በቃ ኦኬ ጅብሪል መዝሙር እንኳን ደህና መጣ። ይመስገን እፎይ፣ እንኳን ደህና ቆያችሁኝ። ሰላም ይሁን ለሁላችሁ። አሜን። ኦኬ ከስር ያላችሁ በደንብ አስተውሉ። ስለ አምላካቸው ዲፌንድ ከማድረግ ይልቅ እያንዳንዳቸው ስድብ ነው የሚቀናቸው። እኛን ነው የሚሳደቡት። አክቹዋሊ ስለ አምላካቸው ምንም የሚያውቁት ነገር ስለሌለ ስለ አምላካቸው ምንም የሚያውቁት ነገር ስለሌለ ያላቸው አማራጭ በአፋቸው የማይሆን ቃላቶችን ወርሮ መውጣት ነው ምርጫ የሚያደርጉት። ጅብሪል ኢማን ይሰማል። አይ ቲንክ ቅድም ኔትወርክ ነው ምናምን እንደዛ ይመስለኛል። ኦኬ ይሰማል። አብድራህማን እንኳን ደህና መጣ። አብድራህማን ሳዳ ኤቢዲ ሰላም እፎይ፣ እንዴት ነሽ? አልሐምዱሊላህ ሁሉ ሰላም ይመስገን ነው። አይ ቲንክ አንቺ አካላት ታጸድቂያለሽ አይደል? አላህ አካል አለው ብለሽ እጅ እግር አለው ብለሽ ታምኛለሽ። ይኸውልህ አሁን የገባሁት እኔ ማወቅ የምፈልገውን ነገር እንድታስረዳኝ ነው። ስለዚህ ልጠይቅህና መልስልኝ በስነ ስርዓት። ጥያቄ በኋላ ላይ፣ አሁን ጥያቄ አንቀበልም። ትንሽ ኦኬ እሺ በቃ እሱን ብቻ ተቀበለኝና መልስልኝ። አንድ ጥያቄ ጠይቂ ተባልሽ ኩዊን ሰዓዳ። ትንሽ መመለስ የምትችይ ከሆነ አሁን ቶፒካችን ላይ መልሺ። ስለዚህ እንዳይደበላለቅ በየተራ እንሂድ። መጀመሪያ እንጨርስና የእኛን ጥያቄ፣ ከዛ በኋላ ደግሞ አንቺ ትጠይቂያለሽ። መልስ መመለስ የምትችይ ከሆነ እንደዛ ከሆነ አታውሩዱኝ፣ እዚሁ እቀመጣለሁ። ቁጭ በይ ችግር የለውም። አብዱራህማን አለ? አብዱራህማን ኤቢዲ ሰላም እንኳን ደህና ቆያችሁ። ማን ነው? ሁሉ ሰላም ነው አለ አልሐምዱሊላህ ረብል ዓለሚን። ኦኬ አካል ዛት ታጠርቃለህ አይደል? እላለህ ዛት ታጠርቃለህ፣ አላህ ዛት አለው ብለህ ታምናለህ? ኦኬ ዛሬም ጥያቄ ነው። እኛ የምንጠይቅበት ጊዜ የለም። ጠይቃለህ፣ ወደ መጨረሻ ላይ ትጠይቃለህ። እሺ እዚህ አካባቢ የሚመልሱልህ ካሉ ይመልሱልህና እኔ ጥያቄ ለመጠየቅ ነው ዛሬ የመጣሁት። ኦኬ እሺ ኢቫ ከማን ነው የሚለው? እኔ ክርስቲያን ነኝ። ኦኬ ለምን የሙስሊም ስም አደረግ? መጀመሪያ ሙስሊም ስለነበርኩ ነው እንጂ አሁን ክርስቲያን። ኦኬ አብዱራህማን ይሰማል? አብዱራህማን ዛሬ ዝምታ ነው፣ ሁሉም መማር ነው የፈለጉት። ኦኬ አብዱራህማን ኦኬ እሺ ጅብሪልን ቀይረው። በጣም ብዙ ሙስሊሞች አሉ። ፈውዛን እንኳን ደህና መጣ። እንኳን ደህና ቆየ እፎዬ። እንዴት ነህ ወንድሜ? ሰላም ነው ያለው? አልሐምዱሊላህ መልካም። ኦኬ አካላት ታጸድቃለህ? እስልምና ላይ ሙስሊም ነህ? ሙስሊም ነኝ። አካላት ታጸድቃለህ? እኔ እንትን ጥያቄ ያለኝ ለዛ ነው የላኩልህ። ጥያቄ ትንሽ ቆየት በሉ። እና እንቀበላቸዋለን። ኦኬ አብዱራህማን አለ? አብዱራህማን እንደ ትናንቱ ሊሆን ነው። ዛሬም መልስ የለም። ትናንትናም እንደዚሁ ልክ ነበረ እና አንድ የተመለሰ መልስ አልነበረም። ዛሬም አይደገምም ብዬ ተስፋ አደርጋለሁ። ሜቢ ሙስሊሞች እስኪ ስላላህ ከተማራችሁ መልስ እንፈልጋለን። አብዱ እንኳን ደህና መጣ።
አብዱ ይሰማል? አይሰማም? የኔ አይሰማም ነው የቀጥልስ ክርስቲያን ይሰማል፣ በደንብ ይሰማል። ሜይ ቢ አብዱራህማን አብዱ፣ እስኪ አሁን የጠየቅነው ጥያቄ ላይ መልስ መመለስ የሚችል ሙስሊም ካለ ማለት መስጊድ ውስጥ ተምረናል፣ አስተምረውናል ስላላህ አውቀን ነው የምንከተለው ብላችሁ የምታምኑ ሙስሊሞች ካላችሁ ማንኛችሁም ማይካችሁን አንስታችሁ መልስ መልሱ። ስላላህ እግር፣ ስላላህ እጅ፣ ስላላህ ፊት፣ ስላላህ አይን ተምራችኋል? ስላላህ ባት ተምራችኋል? አላህ ስንት ባት እንዳለው ተምራችኋል? እስኪ ስላላህ የምታውቁትን ነገር አሳውቁን። ዛሬ ስፔሲፊካሊ ስለ እጁ ነው። ግራና ቀኝ እጅ ሰጥታችሁታል። እዛ ግራና ቀኝ እጁ ላይ ደግሞ ጣት አለው ብላችሁ ታምናላችሁ። ሉክ ጣት አለው። ስለዚህ እነዚህ ጣቱና እጁ የተሰካካ ነው ወይስ የተለያየ ነው? አሁን 5 ጣት አለው። 5ቱ ጣት 1 2 3 4 5 ተብሎ የሚቆጠረው ቅድም እፎይ እንደተናገረው ክፍተት መሀል ላይ ስለሚኖረው ነው። ክፍተት የማይኖረው ከሆነ ለምሳሌ ድፍን ከሆነ 5 ተብሎ የመቆጠር ቻንስ አይኖረውም። 5 ተብሎ የመቆጠር ቻንስ አይኖረውም። ሌሎችም ደግሞ መረጃዎች አሉ አላህ ክፍት ጣት እንዳለው ማለት ነው። እነሱንም እናሳያቸዋለን። ይሄ ክፍተቱስ ፍጡር ነው ወይስ ፍጡር አይደለም? አላህ ከማንም ጋር አይመሳሰልም ብለው ይናገራሉ። እኛ ስንት ጣት ነው ያለን? ሁላችሁም እጃችሁን ብታዩት 5 ጣት ነው ያላችሁ አይደለ? በተለየ ኬዝ ካልሆነ በስተቀር ማለት ነው። አላህም 5 ጣት አለው። አትሊስት ከአላህ ጋር በቁጥር ተመሳስለናል ማለት ነው። ያ ነቢያቶች ፍጡርን አምላካችን ነው ብለው ሰብከው አልሄዱም። ይሄ የፍጡራን ባህሪ ነው እያልናችሁ ነው። አላህ የተገለጸበት በመሰረቱ ዑመር እንኳን ደህና መጣ። አላህ ሰላም ነው፣ አልሐምዱሊላህ ወደ ሰላም ይመስገነው። ዛት ታጠርቃለህ አላህ ሰላም ነው። ሲጀመር እንዴት ፍጡራን ጋር እንዴት አምላክ አንድ ሊሆን ይችላል? አላህ ሊሆን አይችልም። አላህ ነው ያለው ብለህ ነው የምታምነው? አላህ ከአርሽ በላይ ነው ያለው። ኦኬ፣ ከአርሽ በላይ ነው። ስለዚህ ከበታችሁ አርሽ አለ ማለት ነው። ከአርሽ በላይ ነው፣ አይታይም። ስለዚህ አምላክ ደግሞ ፍጡር አይደለም። ኦኬ፣ ከአርሽ በላይ ያለው አካል እጅ እግር አለው? እጅ እግር አለው፣ ባት አለው፣ ጣት አለው የሚለውን ነገር በቁርአን ላይ ሆነ በሐዲስ ላይም ሆነ አልገለጸልንም፣ አልገለጸም። ገብቶሃል አይደል? ኦኬ፣ አልገለጸም። ስለዚህ እጅ የለውም ብለህ ነው የምታምነው ወይንስ አለው ብለህ ነው የምታምነው? አልገለጸልንም። እንዴት ይኖረውም አይኖረውም አልገለጸልንም። እሺ፣ ምንድን ነው አምላካችሁ? አላህ ማለት ያው ፈጣሪ ማለት ነው እንጂ ፍጡራን አይደለም። አይ እኮ ምንም ካልተገለጸላችሁ እኮ እጅ ይኑረው አይኑረው፣ አንድ ያብዱ፣ እጅ ይኑረው አይኑረው፣ እግር ይኑረው አይኑረው፣ መንፈስ ይሁን አይሁን ምንም የምታውቁት ነገር የለም ማለት ነው። እንዴት አናውቅም? እናውቃለን። እንዴት ፈጣሪያችን እንዴት አናውቅ? እሺ ምንድን ነው እሱ? አላህ ማለት በምንድን ነው ከአርሽ በላይ ያለው? አላህ አይወልድም አይወለድም። ለእርባታ ነው የጠየቅኩህ ዑመር። እንደዚህ አይነት ጥያቄ እኮ አላህ ይወልዳል አይወልድም ብዬ ጠይቄ ቢሆን ነው። እኔ ስለ ርቢ አልጠየቅኩም። ባት አለው ጣት አለው የሚለውን ነገር በኪታብ ላይም ሆነ በቁርአን ላይም ሆነ አልገለጸልን። ያልገለጸውን ነገር እኛ ማወቅ እንዴት እንችላለን? አንችልም። አላህ በእጆች አደምን ፈጠርኩት የሚለውን እንዴት ነው የምትቀበሉት? አላህ አደምን በሁለት እጆች ለሚለው ነገር አደምና ሐዋ መጀመሪያ እሱ ፈጠራቸው። ስለዚህ እሱ ሲፈጥራቸው ያው እንግዲህ ከሰው ልጅ የመጀመሪያ እነሱን ስለፈጠረ ነው እኮ በሁለት እጆች የፈጠርኩት ሲል እጅ አለው የለውም እኮ ያው ፈጠራቸው እንጂ ፈጠርኳቸው አለ እንጂ እሱ እጅ አለኝ በእጅ የፈጠርኳቸው እያለ አልገለጸልንም። በሁለት እጆቼ ማለት ነው ማለት ነው። በሁለት እጆቼ ፈጠርኳቸው እኮ እንደፈጠራቸው ገለጸ እንጂ
በእጄ ወይንም በእንትን የፈጠርኳቸው የሚለው ነገር አይደለም። ይሄ ቁርአኑ እኮ ይላል እኮ ማለት አልገባኝም። ወይንም ተዊል ታደርጋለህ። ሱረቱ ሳድና እንደ ክፈትለት 75ኛው ሱረቱ ሳድ 75ኛው ላይ እኮ በሁለት እጆቼ ፈጠርኩኝ ለፈጠርኩት ይላል እኮ። ያው አንብበው እኮ በሁለት ሀባሽ ነው አብያ ነህ? ዑመር ይሰማል? ዑመር ይሰማል? ይሰማል? ትሰማለህ? አሁን ሰለፊ ነህ ሱፊ ነህ? ሰለፊ ነህ እንዴ? ና አይደለም። ምን አልከኝ? ሰለፊ ነህ ሱፊ ነህ? ምን ማለት ነው? ዋብያ ነህ አባሽ ነህ? ኦኬ ዋብያ አታውቃቸውም እነሱን? ምን አይነት ጥያቄ? አውቃቸዋለሁኝ። እንዴት አላውቀውም እኮ። ካወቃቸው አሁን ያለው ሰለፍ ከሆንክ ሊትራሊስቲክ ነው የምትሆነው። የመጣውን ሁሉ ሊትራሊ እንቀበላለን ከሚሉት ማለት ነው። ስለዚህ አላህ እጅ አለው፣ እግር አለው፣ ባት አለው፣ ጣት አለው ከሚሉት ማለት ነው። ከነኛ ውስጥ ከሆንክ ነው አይደለም? እንደዛ የሚል እኮ የለም እኮ። ኦኬ። ስለዚህ እንደዛ እሺ፣ ጎበዝ። እሺ በቃ እናቅለውና አንድ ሰው የኔ አምላክ እጅ፣ እግር፣ ባት፣ ጣት አለው ቢል ያ እንደዛ ያለው ለአንተ አምላክ ሊሆንህ ይችላል? ምን አልከኝ? ድገሙ። አንዱ ተነስቶ አላህ እጅ አለው፣ እግር አለው፣ ጣት አለው ቢል ያ የአንተን አላህ ይወክላል? ያልተገለጸውን ነገር ሌላ አይችልም እኮ። እንደዛ ቢል ለምሳሌ አንዱ ተነስቶ አላህ እጅ አለው፣ አላህ እግር አለው ቢል ያንተ አላህ እንደዛ ነው ብለህ ታምናለህ? እንዴት አምናለሁ? ስለዚህ ጣዖት እያመለከ ነው ማለት ነው። ለምሳሌ ጭንቅላት ይኑረው አይኑረው አላውቅም፣ ግን እጅ አለው ቢል እግር አለው ቢል አንገት ይኑረው አይኑረው አላውቅም፣ ነገር ግን ባት አለው ቢል ይሄ እያለው ያለው አካል ለአንተ አምላክ ሊሆን አይችልም አይደለ? አንተ እንደዛ ስለማታም እንደዛ እኮ አልገለጸም እያልኩ እኮ ነው። አልገለጸም። እና ደግሞ ያልተገለጸውን ነገር አንድ ሰው ተነስቶ እግር አለው ወይንም ባት አለው ወይንም አንገት አለው ቢል ያልገለጸውን ነገር እንዴት እንደዛ ሊል ይችላል? ስለዚህ ካለ አንድ ሰው እንደዛ ካለ ግን ተሳስቷል ወይንስ አልተሳሳተም? እስኪ መረጃ ካለህ አላህ እግር አለው፣ እጅ አለው፣ አንገት አለ የሚለው መረጃ ካለህ ያሳየኝ በተግባር። የባለፈውን ቪዲዮ ላሳየው እፎይ፣ የኡስታዙን የማንኛው ስለባቱ አንዴ ቆይ፣ አንዴ ይቅርታ ካወራህ አይቀር አንዴ የኛም አንዴ ኤቢዲ አንዴ ወንድሜ ችግር የለውም። ከሱረቱል አልቀለም ላይ ተናገረው ማለት ነው። እሱኛውን ተው። እጅ አለው የሚል ብቻ ሊትራል ካለ ክርስቲያን እንደዛ ካለ ቪዲዮ አዘጋጅለን። ኤኒዌይስ ግን ተዊልም አደርጋለሁ አላልከንም እኮ። አስቸጋሪው እንትና ተዊል ካደረግ ችግር የለውም። ተዊል ከሚያደርጉት ከሆንክ ሁለት አይነት አቂዳ ነው ያስከው፣ ደባልቀ ነው ያስከው ዑመር። የሰለፊንም የሱፊዎችንም አቂዳ ደባልቀ ነው ያስከው። አጥራ ለማንኛው አዳምጥ እስኪ ሌሎቹን። አብዱሰላም እንኳን ደህና መጣ። አብዱሰመድ ሶሪ፣ ይቅርታ። እንኳን ደህና ቆየው። ፎይ ሰላም ነው አለ። መልካም ሜይ ቢ ጥያቄያችን ሰምተሃል ብዬ አስባለሁ። አመሰግናለሁ። ኦፌ አንድ ጥያቄ ሊጠይቄ ነው ገባሁት። እኔ ጥያቄ ለመመለስ ሳይሆን ጥያቄ መጠየቅ ይችላለሁ? ጠይቃለህ። ቅድሚያ የእነኝን አድሬስ አደረገውና አላህ እጅ እግር አለው ከሚሉት ነህ ወይንስ የለውም ነው የምትለው? አይ እኔ ጥያቄ ሊጠይቅ ነው ሊመልስ አይደለም የገባሁት እያልኩ ነው። ትጠይቃለህ። ትንሽ ቆየት በሉና ተባለ እኮ። ኦኬ አንድ ነገር ልመልስልህ።
አንድ ነገር ልል ይፈልጋለሁ። ኡፌ ከኢምራን ጋር ተወያይና ማለት ነው። አንተ እውነትም ኢምራንን ከራት ተማሪዎች አሉ የአንተ ኢምራን ሪካርድ የሚያደርጉ ልጆች አሉ። ከሴቶቹ ጋር ይወያይ፣ እነሱም ያስተምሩታል። አክቹዋሊ እሺ፣ መዝሙር ያሬድ ይሰማል። ቆይ ኤብዲ ተረጋጋና የጠየቅናችሁን ብቻ በደንብ መልሱ። ለማስተዋል ሞክሩ። አምላካችሁን ስቲል ምንም የምታውቁት ነገር እንደሌለ እየታዘብኩ ነው። ባይዘ አንድ ቪዲዮ ክርስቲያን ሜቢ ታሳያቸዋለህ። እንዳላወቅን ታዝበሃል። እኛ ደግሞ ጠይቃለህ ተባል ከማውረድህ ቁጭ ብለህ ትንሽ አጠብቅም። ለምን ትደርባለህ? ለምን ትረብሻለህ? ቃለሁ ችግር የለውም። አደረበሽ ኢንተራፕት ባደረግን ቁጥር እየረበሽከን ነው። ሚዩት ነው። ምን ያህል ንጽጽር የሚሰሩ ራሱ ፌድ አውት እንዳደረጉ ሜይ ቢ ክርስቲያን ብታሳያቸው ደስ ይለኛል። ማለት ንጽጽር የሚሰሩት ራሱ ምን ያህል በቃ በጣም ትታዘቧቸዋላችሁ። እኔ ቴሌግራም ላይ ይቅርታ ንጽጽር ሪከርድ የምታደርጉ ሴቶች ጋር ይወያዩ ቀን ብዬ ነበር መዝሙር ያሬድ ቤት እና አፈርኩኝ እንደዛ በማለቴ። ማለት እነኚህ ሪከርድ የሚያደርጉ እህቶቻችን ስራ እየሰሩ በማይመች ሁኔታ ውስጥ ሆነው የሚሰጡት ምላሽ እዚህ የዋብያ ኡስታዞች ከሚያነሱት አርጉመንት የተሻለ ነው። በጣም ይበልጣሉ። አዳምጡት ይህን ቪዲዮ። አሁን ለምሳሌ መዝሙር ያሬድ አዳምጠው በደንብ ሰምተዋል። የቪዲዮ ትንሿ የመለሰችው መልስ ነው ወይስ ኖ? አይደለም። ኧረ አዳምጠው። አይደለም መልስ አይሆን ይችላል። አላገም እግዚአብሔር በጣም የሚገርም ነገር አለ። እግዚአብሔር ስነ ፍጥረትን ለምን ፈጠረ በሚለው ርዕስ ላይ አንድ ያስቀመጠው ነገር አለ። ምንድነው ያስቀመጠው? ዓለማትን አስቀድሞ እግዚአብሔር በአንድነት በሶስትነት አንድነቱ ሶስትነቱን ሳይጠቀልለዋል። ልብ አሉ። ሶስትነቱ ደግሞ አንድነቱን ሳይከፋፍለዋል። ስለዚህ እግዚአብሔር ይጠቀለላል፣ ይከፋፈላል ማለት ነው። ልብ አድርጉ ያጀማ። እግዚአብሔር ይከፋፈላል። አያችሁ ምን እንዳስቀመጠ ተመልከቱ። ብቻ በደንብ አድርጋችሁ አዳምጡ። እግዚአብሔር ልብ ዓለማት አስቀድሞ ከእግዚአብሔር በአንድነትና በአንድነት በሶስትነት አንድነቱ ሶስትነቱ ሳይጠቀልለው ሶስትነቱ ደግሞ አንድነቱ ሳይከፋፍለው ሲቀደስ ሲሰለስ ይኖራል አለ። ይከፋፈላል፣ ምን ይደረጋል? ይህ እንዲሁም ደግሞ ይጠቀልላል ማለት ነው። እግዚአብሔር በባህሪው ማለት ነው። እግዚአብሔር አንዴ ይከፋፈላል፣ አንዴ ይጠቀልላል ማለት ነው በባህሪው። እኔ አም ሶሪ ይሄ ልጅ ምን ትላለህ? በጣም በጣም የሚያስቅ ነው። በቃ ይሄ ነው ችግሩ እኮ እፎይ። አሁን ትልቁ ችግር ወንድሞቻችን ጋር ትልቁ ችግር እኔ አዶ ነው እንዴት እንደምንግባባ በየትኛው ሌቭል አውርተን እንደምንግባባም አላውቅም። እውነት እንዴት አትሊስት እኮ ተግባቦት እኮ ያስፈልጋል። አሁን እኮ አማርኛውም በጣም ግራ የሚያጋባው ነው። እውቀትም ክፍተት እየመጣ ነው አሁን ሲፈልግ ይካፈላል ብሎ ይፈቷል። አልከፋፍለውና አልጠቀልለውም ብሎ እዛው አስቀምጦት እዛው እኮ ነግሮታል እኮ አንድነቱ ሶስትነቱን አይጠቀልለውም ተብሎ ሲል እግዚአብሔር ሲፈልግ ይጠቀልላ ይላል። ሶስትነቱ ደግሞ አንድነቱ አይከፋፍለውም ብሎ አስቀምጦ እግዚአብሔር ደግሞ ሲፈልግ ይካፈላል ይላል። ይሄ በጣም ለኦዲየንሶቹ ክብር የላቸውም ነው። በቃ ለሚያዳምጥ ሰው መሰረታዊ የማገናዘብ ሪዝን አውት ለማድረግ ራሱ ነው የምልህ። እሱ እኮ የሚመጣው እኮ ኦዲየንስ ስታከብር ነው። ባይዘበኝ አሁን አንተ ሙስሊሞቹንም እኛንም ስለምታከብር ተጠንቅቀ ነው የምታወራው። አየህ የበሰለ ነገር ታደርግ። ሲሰድቡ እንኳን ርዕሱ ላይ ሆኑ እንዲህ ነው እያልክ በእውቀት አትሊስት ትሟገታለህ፣ ሪስፔክት ታደርጋለህ፣ እውቀቱን በራሱ ማለት ነው።
በዛኛው ሳይድ ግን ኢቭን ቃላቱን እንኳን ለመግባባት ኦዲየንሱን ስለማያከብሩ ዝም ብሎ በቃ ይናገራሉ። ከዛ በቃ ማሻላ ተክቢር አንተ ጎበዝ ይባላል። ቼክ የሚያደርግም የለም እንዲህ ምን እያወራክ ነው የሚልም የለም። በቃ እና ግን እንዲያው ሞኝ የነቀለውን ስንት ብልህ ሞኝ የተከለውን ስንት ብልህ አይነቅለውም እንደሚባለው እንዳይሆንና ሀሳቡን ትንሽ እናብራራ። እግዚአብሔር አንድነቱ ሶስትነቱን አይጠቀልለውም፣ ሶስትነቱ አንድነቱን አይከፋፍለውም ሲባል ምን ማለት ነው? እኛ እግዚአብሔር ሶስት ነው አንድ ነው ስንል ቁጥር እየቆጠርን አይደለም። አንድ ሁለት ሶስት እያልን አይደለም። እግዚአብሔር አንድ ነው ስንልም ቁጥር አንድን እየጠራን አይደለም። የቁጥር ጉዳይ ከሆነ እኮ ከአንድ ሁለት ይቀድማል፣ ከአንድ ደግሞ ዜሮ ይቀድማል። እግዚአብሔር ሶስት ነው ስንል አብ ወልድ መንፈስ ቅዱስ አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስ አብና ወልድ አይደለም እያልን ነው። ስለዚህ አብ ወልድ አይደለም የሚለውን ለማስቀመጥ አብ ልክ መጽሐፍ ቅዱሱ ክርስቶስ እኔና አብ ብሎ እንዳስቀመጠው አንድ የሚውት አድርግልኝ ፕሊስ። እኔና አብ ብሎ እንዳስቀመጠው እኔ እና ይላል፣ እኔ እና ይላል። ስለዚህ አብ ወልድ አይደለም ማለት ነው። ሶስትነቱ ስንል ነው። አንድነቱ ሶስትነቱን አይጠቀልለውም ስንል እኛ ሶስት አካል አማኝ አይደለንም ማለት ነው። ሶሪ አንድ አካል አማኝ አይደለንም ማለት ነው። እንደ ኦንሊ ጂሰሶቹ አብ ወልድ ነው ወልድም አብ ነው እያልን አንድ አካል አማኝ አይደለንም። ይልቁንም አብ ወልድ መንፈስ ቅዱስ አብ ወልድ አይደለም ወልድ አብ አይደለም ስንል አንድነቱ ሶስትነቱን አይከፋፍለውም ስንል መለኮትነቱ በባህሪው መከፈል የለበትም ነው። እግዚአብሔር አንድ አምላክ ነው። አንድ ነው ስንል ቁጥር እየጠራንም አይደለም። በመለኮቱ ይመስል የለም። መለኮቱ ሶስትነት የለበትም ማለት እስልምናው እኛ ላይ እንደዋሸው ሶስት አምላክ እያለ ስለሚዋሽ ወንድሞቻችንን ይዘው ሶስት አምላክ እያሉ ስለሚሰድቡን አንድነቱ ስንል አምላክነቱ ሶስትነት የለበትም። ምን ማለት ነው? ሶስት አምላክ የለም። ይልቁንም አንድ አምላክ ነው ያለው። አንድ አምላክነቱ በሶስት አካል ስለተገለጠ ሶስት አምላክ የለም ሲባል አንድነቱ ሶስትነቱን አይጠቀለውም ተባለ። ሶስትነቱ ደግሞ አንድነቱን አይካፍለውም ሲባል አብ ወልድ መንፈስ ቅዱስ የሚለው የግብር ስም አብ ወልድ አብ ነው፣ ወልድ ወልድ ነው እያለ ነው። ስለዚህ ሶስትነቱ በግብር ሶስት መሆኑ በመለኮት ሶስት አያደርገውም። በመለኮት ደግሞ አንድ መሆኑ ሶስት አምላክ ደግሞ አያደርገውም፣ ምክንያቱም በአካል ሶስት ስለሆነ የሚል በአንድነቱ ሶስትነቱን አይጠቀልለውም፣ ሶስትነቱ አንድነቱን አይካፍለውም የሚለው ትምህርት ይሄ ነው። እና ያው እንዳልኩት ለኦዲየንሶቹ ሪስፔክት ስለሌላቸው ክብር ስለሌላቸው የሚጠይቅም ስለሌለ ምን እያልክ ነው ክርስቲያኖች ይቅም ስለሌለ ምን እያልክ ነው ክርስቲያኖች እንዲህ የምትግባቡ አላውቅም። ያ ባለመግባባት መግባባት አለ በሚለው እንተላለፍና ኦራይት። አሁን በቀላሉ አላህ አምስት ጣቶች አሉት። እነኛ አምስት ጣቶቹ እጁ ወደ አንድ ጠቅልሎ አምጥቷቸዋል ወይንስ አምስቱም ጣቶች እንደዛው እንደተከፋፈሉ ናቸው? ወደ አንድ የተጠቅልለው የመጡ ናቸው? የምር ይቅርታና ማለት አንዴ ይቅርታ አንዴ ኤቢዲ ደጋግመን ነገርንህ። ቃል ኔትወርክ እየሰራ አይደለም። ምንማራ እኛ ምንማር አሁን መዝሙር ያሬድ ባነሳው ሀሳብ ላይ ነበር። እኔ ጥያቄ ብንመልሱልን ምን ችግር አለው? ጥያቄ ይመልሳላችሁ። ቢመልስልን ምን ችግር አለው? አንዴ ተረጋጋና አንዴ ተረጋጋ። ሪፍሌክሽን ነው እየሰጠ ያለው ምርጥ ሰው ሳይው ራሱ አመላለሱ ጥያቄ ፕሊዝ ተረጋጋ። እናውቃለን፣ በጣም ጎበዝ ነው። ስለዚህ አሁን አንተ ደግሞ የእኛን ልክ ኡስታዝህ የጠየቀውን ጥያቄ እኛ እንጠይቃለን። ያለ ጣት ተከፋፍሎ ነው ያለው ተገጣጥሞ ነው ያለው? ተመልሳለህ? ጥያቄ ለጥያቄ ደግሞ መልስ ካላችሁ ሳፈሩ ትጠይቃለህ። ችግር የለውም ታገስ። ከስሮ ነው ይማርቶ መጨረሻ ላይ ይገባል። መጠየቅ ይችላሉ። ክርስትና ያላቸውን ጥያቄ እናንተ ይህንን ፎከስ አድርጋችሁ ጨርሱ። እፎይ ያ ሙስሊሞች ፎሎ አድርጉት። መዝሙር ያሬድ ያ ኦኬ። እሺ ከስር ማነው አብደላ የሚል ነው የገባው? ይሰማል ወንድማችን አብዱ?
ጥያቄ ያለኝ ይቅርታ። ሰላም ናችሁ? ሰላም ነው። እንዴት ነው? እንኳን ደህና መጣ ብለናል። አልሐምዱሊላህ። ጥያቄ ያለኝ ትንሽ ደቂቃ ብቻ የሆነ ቢሲ ሆኜ ነው። እሺ እኛም ትንሽ ደቂቃ ነው የምንወስድብህ። አላህ ስንት ጣት ነው ያለው? አብዱ ማይክን አንሳና መለስ አልፈለገም። አታውኝ አለ እኮ። ኦኬ አብዲ፣ አብዛኞቹ ሙስሊሞች አሁን ላይ ክርስትናው ላይ ጥያቄ እንጂ የአላህ ነገር የበቃቸው ነው ይመስለን። ከዲቤቱ በኋላ ስለ ራሱ ማውራትም አልፈለጉም። ክርስትናውን ማወቅ ነው። ሜይ ቢ ቶፒኮች እንትኖችም እንይዝላችኋለን፣ ፕሮግራሞችም እያዘም ጥያቄዎቻችሁ ሙሉ ልንገባበት እንችላለን። እንደዛ ከሆነ አብዲ ይሰማል? ሁሉም መማር ነው የፈለጉት። አብዲ ሸግድያ ነው። አንተ ያው ለእኔ ነው ሚስጥር እየነገርከኝ ያለው። ከስር ያሉት አያዳምጡ። ሶሪ የሚትወርክት ከስር ላሉት አይሰማም። ወጥተህ ግባ። ሚውት ላይ ሆነ ነው የምታወራው። ከስር ላሉት አይሰማም። ወጥተህ ግባ። ኦኬ ባርባር አብዲ አራይት። እሺ ክርስቲያን አዲሱን አንብበው። እሺ ሙስሊሞች አብዛኞቹ መማር ነው የፈለጉት። ጌታ እንግዲህ ይርዳችሁ በነገር ሁሉ። እፎይ አልጨረስክም? እየጠበኩ ነው። ኦኬ ትጠይቂያለሽ። እችን አዲስና አንብባትና እሺ። ያ እንግዲህ ከአላህ ክፍለ አካላቶች ውስጥ አንዱ እጁ ላይ የተገጠመለት ጣት እንደሆነ ያው እስካሁን ስናወራበት የነበረው ነው። ይሄ ደግሞ በማስረጃ ሙሐመድ የተናገረው ነው። በነገራችን ላይ ከሳሂህ ሙስሊም ላይ ነው ያለው። ሳሂህ ሙስሊም 2786 ላይ አብደላ ኢብን መስዑድ እንዳስተላለፈው ይልና አንድ የአይሁዳዊ ስኮላር ወደ ሙሐመድ ጋር ይመጣና እንደዚህ ብሎ ይናገራል ይላል። ሙሐመድ ቬሪሊ አላህ ዘ ኤግዛልትድ ኤንድ ግሎሪየስ ውድ ካሪ ዘ ሄቨን ኦን ዘ ዴይ ኦፍ ሪዘሬክሽን ኦን ዘ ዴይ ኦፍ ጀጅመንት አፖን ዋን ፊንገር። ምን ይለዋል? ያ አንድ የአይሁዳዊ ይመጣና ሙሐመድ ሆይ አላህ በቂያማ ቀን ሰማይን በአንድ ጣቱ ይይዛታል አለው። አሁን ቁጠሩ፣ ሰማይን በአንድ ጣቱ ይዛታል። ኤንድ እርዝ አፖን ዋን ፊንገር፣ ምድርን ደግሞ በአንድ ጣቱ፣ ሁለት በሉ። ኤንድ ማውንቴን ኤንድ ትሪስ አፖን ዋን ፊንገር፣ ተራሮችንና ዛፎችን እጽዋቶችን ደግሞ በአንድ ጣቱ ይዛል አለ። ሶስት በሉ። ኤንድ ኦሽን ኤንድ ሞይስት እርዝ አፖን ዋን ፊንገር፣ ውቅያኖስና እርጥባማ የውሃ አካላትን ደግሞ የመሬት አካላትን በአንድ ጣቱ ይዛል አለ። አራት በሉ። ኤንድ ኢንፋክት ዘ ሆል ኦፍ ዘ ክሪኤሽን አፖን ዋን ፊንገር፣ ሌሎቹን ፍጥረታት በሙሉ ደግሞ በሌላኛው ጣቱ ይይዛል። በቀረው ስንት ማለት ነው? 5 ኤንድ ሂ ውድ ስቲር ዘም ኤንድ ሴይ አይ አም ዩር ሎርድ፣ ከዛ በኋላ ሼክ ያደርጋቸውና ይበጠብጣቸውና ምን ይላል? እኔ ጌታ ነኝ ይላል። ዜራፖን አላህስ ሜሴንጀር ስማይል ቴስቲፋይንግ ዋት ዘ ስኮላር ሃድ ሴድ፣ ከዛ በኋላ ሙሐመድ የአላህ መልእክተኛ ይህንን ነገር በመስማቱ በማጽደቁ አጽድቆ ሳቀ ይላል። አሁን አላህ ስንት ጣት አለው ማለት ነው? 5። ስለቆጠራችሁልኝ ከስር አመሰግናለሁ። ኦኬ ይችን መመለስ የሚችላለ? የአላህ ጣት የተገጣጠመ ነው ወይስ የተከፈተ ነው? ያ ዋንኛው ሊቆጠር የሚችለውም በራሱ አንዱ ከአንዱ ጣት ሊለያይ ሲችል ነው። አንደኛው ጣት ከአንደኛው ጣት ተገጠመም አልተገጣጠመም አንዱ ከአንዱ ጣቶቹ ሲለያዩ ወይም ፓርቲሽንም ባይኖራቸው እንኳን ብቻ ልዩነት ሲኖራቸው ነው። የከለር ሊሆን ይችላል፣ የመጠን ሊሆን ይችላል። ልዩነት ሲኖራቸው ነው የአካላቶቹ 5 ተብለው ሊቆጠሩ የሚችሉት አንደኛው ጣት ከአንደኛው ጣት ልዩነት ሲኖረው ነው። ስለዚህ እንደዛ ኦኬ። እሺ ምንድን ነው? ምን አዲሱ ላይ ነው? እዚህ በአንድ ጣቱ ያዘው የምትሉት ነገር ላይ ማለት ነው። ፈጣሪ እስከሆነ ድረስ ሁሉንም በአንድ ጣቱ መያዝ ችሎታውም ሁሉም ስላለው ነው። ሰማይን በአንድ ጣቱ የያዘው ምድርን በአንድ ጣቱ የያዘው እያላችሁ እስከ 5 ጣት ቆጠራችሁለት እናንተው ማለት ነው። ስለዚህ እሱ ሁሉንም በአንድ ጣቱ የመያዝ ችሎታውም ሁሉም አቅሙ ሁሉም ስላለው ብቻ ነው ፈጣሪ እስከሆነ ድረስ ማለት ነው። ስለዚህ
እናንተ ናችሁ አሁን በአንድ ጣቱ ይሄንን በአንድ ጣቱ ያዘ ይሄን በአንድ ጣቱ ያዘው እያላችሁ የምትቆጥሩትና 5 ጣት አለው የተገጣጠመ ነው የተከፋፈለ ነው እያላችሁ ታራችሁ ያላችሁት ማለት ነው። ዑመር አሁን ካንተ ቅድም አቂዳህን ላይ ያልኩ ለዛ ነው። እጅ እንዳለው እንኳን እኮ አታጸድቅም አንተ። ሰው እጅ ሳታጸድቅ ጣቱ ላይ መምጣቱ አስቸጋሪ ይሆንብሃል። እጅም ጣትም ያጸድቁ አሉ። ለነሱ ነው ጥያቄው። አንተ የሰለፊን እና የሱፊን አቂዳ ደርበህ ያስከነ አካላት ያላ ዛት ላይ ስንመጣ የሱፊን አቂዳ ነው ያስከው። አላህ መገኛው ላይ ስንመጣ ደግሞ የሰለፊን አቂዳ ነው ያስከው። ሰው ሁለት ሃይማኖት ውስጥ ነው ያለው። አንተ ሁለት ተቃራኒ የሆኑ ሃይማኖት ውስጥ ነው ያለው። እሱን ብታጠራው አሪፍ ይመስለኛል። ለምን ሁለት ሃይማኖት ውስጥ ማለት ሁለት ሃይማኖት እንዴት ሆናሉ? ምክንያቱም ሰለፎች እንዳንተ አያምኑም። አይምን ሱኒዎች እንትኖቹ ዋብዮቹ እንዳንተ አያምኑም። ምክንያቱም አለው ብለው ነው የሚያምኑት። እጅ፣ እግር፣ ባት፣ ፊት፣ አይን፣ እግር፣ ጣት አለው ብለው ነው የሚያምኑት። አላህ ካርሽ በላይ ነው ሲሉ ማለት ነው። ይሄ ካርሽ በላይ የሆነው እግሩ፣ እጁ፣ ባቱ ነው ብለው ነው የሚያምኑት። ሱፊዎቹ ደግሞ አላህ መውጁዱን ቢላ መካ ከሚሉት ውስጥ ደግሞ እነሱ ደግሞ እጅ፣ እግር ለፍጡራን የሚነገር ነው ለአላህ አይነገርም ብለው ነው የሚያምኑት። ስለዚህ አንተ አራማኑ አላራሽ ሰዋ ከሚሉት ውስጥ ስለሆንክ ዛትን መልሰ ደግሞ ድናይ ታደርጋለህ። ከነሱ አላህ ካርሽ በላይ ነው ብለህ ትቀበላለህ። ዛት ስትጠየቅ ደግሞ ድናይ ታደርጋለህ። ስለዚህ የሱፊዎችንም የሰለፎችንም አቂዳ ነው ያስከው። ለዛ ነው ደርበሃል፣ ሁለት አቂዳ ዛህል። አንዱን ግን ካፊር ነው የሚባባሉት። ሜይ ቢ ቪዲዮዎቻቸውን በደንብ ቼክ አድርግ፣ መጽሐፍቶቻቸውን አንብብ፣ እንዳንተ እንትኖቹን አስተምሮቶቹን በደንብ ቼክ አድርጋቸው። አንዱን ካፊር ነው ሙስሊም አይደለም። ኢቨን ሰሞኑን እኔ ከተወያየው በኋላ ካያችሁ ኡስታዙ መጥቶ አዎ አላህ እጅ አለው፣ አላህ እግር አለው፣ አላህ ባት አለው፣ ጭንቅላት ይኑራ አይኑረው ግን አላቅም፣ አንገት ይኑራ አይኑራ አላቅም፣ ጣት ግን አለው ሲል ነበረ። ለሱ ምላሽ የሰጡ ደግሞ ኖ ይሄ ሙስልምናን አይወክልም፣ ሙስሊምም አይደለም፣ ካፊር ነው ብለዋል። እሱ አለው ብለው የሚያምኑ እሱ የሚደግፉ አዎ አለው የሚሉ አሉ። ከዚህኛው ሳይድ ደግሞ የለውም ይሄ ፍጡር ነው፣ እጅ እግር ባት የሚወጣ የሚወርድ ጭንቅላት ይኑራ ይኑረው ማይታወቅ እግር አናመልክም የሚሉ ደግሞ አሉ። ይሄ ጣዖት ነው የሚሉ አሉ። ሜይ ቢ ክርስቲያን ቪዲዮ ቅድም ከፍቶ ነበር ይመስለኛል። ጣዖታችሁን ጋር ኢቨን የእናንተን አላህ የእኛ አላህ ይግደለው ራሱ ተባብለውበታል። እሱንም እንትን ማለት ትችላለህ ማለት ነው። ሜይ ቢ ክርስቲያን ካዘጋጀ ያሳይሃል። እሱንም ሳዳ ወይ ፎይ እንጠይቃለን። አንቺ የትኛው እንደሆንሽ ግን ታውቂዋለሽ አንቺ? ኖ እኔን አትጠይቀኝ። እስካሁን የተቀመጥኩት እንድትመልስልኝ ነው። ስለዚህ ልጠይቀህና መልስልኝ። ምንድን ነው ጥያቄሽ? እሺ ቴንኪው በጣም ለማድረግ ያክል ግን ባሳይ ቪዲዮ ጥሩ ነበር። ይሄንን እሺ አሳይ ነው ያ አንድ ሁለት ቪዲዮዎች ላሳይና ማለት ያለው ልዩነት እንደዚህ ቀላል የሚባል ስላልሆነ ነው። ለዑመር ነው ማሳየው። አብዛኛው ማህበረሰብ አሁን ያውቀዋል፣ ግን ዑመር አይዶ ነው እንዴት እንዳልተረዳውና እንዳላወቀው ማለት ነው። አለ እኮ እኔ ምንድን ነኝ ያለው አለ እኮ እኔ ምንድን ነኝ? ሰለፍ ነኝ፣ ዋብያ ነኝ፣ ሱፊ ነኝ ያለውም አለ። እንስቀጥል። ያነሳው ጉዳይ ነበር እና አላህ ፊት እንዳለው አይን እንዳለው ጭንቅላት